በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የመርሃ ግብራችን ተከታታዮች እንደምን አላችሁ? ይህ በዘንስር ሚዲያ በየሳምንቱ እየተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ለዛሬ ቤተክርስቲያን በዚህ ጉዳይ በተሰኘው መርሃ ግብራችን ላይ የክርስትና አባትና የክርስትና እናትን ምንነት ወይም ደግሞ አስፈላጊነትን በተመለከተ ቤተክርስቲያን ምን ትላለች የሚለው ላይ ለመወያየት እንግዳ ይዘንላችሁ ቀርበናል። ዛሬ እንግዳ አድርገን እዚህ ስቱዲዮ የጋበዝናቸው መምህር ቀሲስ መላኩ ይፍሩ ይሆናል። መምህራችን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል በመሆን በማገልገል ላይ ያሉ መምህር ናቸው። ከእርሳቸው ጋር ቆይታ ይኖረኛል። እስከ መርሃ ግብራችን ፍጻሜ ድረስ እየተከታተላችሁ ትቆዩ ዘንድ አስቀድሜ በልዑል እግዚአብሔር መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ጥሬን አክብረው ስለመጡ አመሰግናለሁ። በቅድሚያ እግዚአብሔር ይመስገን። አመሰግናለሁ። ወደ ሀሳቦቻችን እንግባና የክርስትና አባት የክርስትና እናት የሚለውን ሀሳብ ለመመልከት ነው ዛሬ የተገናኘ ነው። ከዚህ አስቀድሞ ግን እንደው ክርስትና አባት ጋር ከመሄዳችን በፊት የክርስትና ጥምቀት ጋር መቆየት ያስፈልጋልና ቤተክርስቲያናችን ባላት ስርዓት መሰረት ህፃናትን በ40 እና በ80 ቀን ታጠምቃለች፣ ንዑሰ ክርስቲያን ካልሆኑ በቀር ማለት ነውና በ40 በ80 የመጠመቃቸው ነገር ምንድነው ከሚለው ጀምሮ ውይይታችንን በዚያ እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ያከናውንልን። በቅዱስ ቤተክርስቲያናችን መሰረት ብላ ከምታስተምራቸው የሃይማኖት መሰረት ከሚባሉት ውስጥ በዋናነት ከፍላ 5ቱ አዕማደ ምስጢራት ብላ የምታስተምራቸው አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን። ከነዚህ የሃይማኖት መሰረት ተብላ ከምታስተምራቸው ትምህርቶች ውስጥ አንዱ ነው ጥምቀት። ስለዚህ ምንም ድርድር ውስጥ የሚገባ ነገር አይደለም ማለት ነው። አንድ ክርስቲያን ነው ለመባል ስለ ጥምቀት ማወቅም አለበት፣ በገቢርም ደግሞ መፈጸም አለበት። ከ5ቱ አዕማደ ምስጢር ብቻ ሳይሆን ደግሞ የምትፈጽማቸው ደግሞ ለሰዎች ድህነት የክርስቶስን ጸጋ የምታካፍልባቸው ደግሞ የጸጋው ግምጃ ቤት ስለሆነች 7 ደግሞ ምስጢራት አሉ። ከነዛም 7 ምስጢራት ውስጥ እናገኘዋለን ጥምቀትን። ስለዚህ ጸጋውን የምታደልበትም ነው፣ የሃይማኖት መሰረት ብላ የምታስተምረውም ነው። ምክንያቱም የሃይማኖት መሰረት ሲሆን ሰው ተጠምቆ የእግዚአብሔር ልጅ ይሆናል። ካህኑ ተርታ የነበረው ውሃ መጥቶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በመስቀል በባረከው ጊዜ ያን ጊዜ በዕለተ ዓርብ ከጌታችን የፈሰሰውን ማየገቦ ይሆናል ብለን እናምናለን። የሃይማኖት መሰረት ነው ይሄ። ከዛ ደግሞ ምስጢራትን ስታሳተፍበት በዚያ ማየገቦ ብቅ ጥልቅ ብሎ የተጠመቀበት ሰው የእግዚአብሔር ልጅ የሚሆንበትን ጸጋ መንግስተ ሰማያትን የሚወርስበትን ሀብት ገንዘብ ያደርጋል ማለት ነው። ስለዚህ ጥምቀት መሰረት ነው። ቤተክርስቲያን አዲስ ለሚመጡትም አማንያን፣ አዲስ ለተወለዱትም አዲስ ለሚመጡት አማንያን ማለት ከሌላ ቦታ ወይ እግዚአብሔር የለም ከሚሉትም ሊሆን ይችላል፣ ከሌላም እምነት ሊሆን ይችላል። አዲስ ክርስቲያኖ ለሚመጡት ትፈጽመዋለች። አንድ ጊዜ ብቻ ነው የምትፈጽመው ይህንን። ስለዚህ ጥምቀት በዋናነት ለምን ትፈጽመዋለች ከተባለ ብዙ ምክንያቶች አሉ። ዋናው አብይ ምክንያት ግን ጸሎተ ሃይማኖታችን ላይ ስንጸልይ እንድልናለን ወነአምን በአሐቲ ጥምቀት ለስርየተ ኃጢአት። አንድ ጊዜ ብቻ በምትፈጸም በአንዲት ጥምቀት እናምናለን። እሷም ደግሞ ስርየተ ኃጢአት ይከናወንባታል ነው። ግን ስርየተ ኃጢአት ብቻ አይደለም የሚከናወንባት። ዋናው ጉዳይ ከስርየተ ኃጢአትም በላይ የእግዚአብሔር መንግስት ወራሾች የምንሆንበት አረቦን ይባላል፣ መያዣ። አንድ ሰው ከአንድ ቦታ የሆነ ዕቃ ተበድሮ ቢሄድ ማስያዣ ሊያስይዝ ይችላል አይደለም? ስለዚህ ገንዘቡን እንደሚመልስ እርግጠኛ ነው። እንደዚሁ ሁሉ እግዚአብሔር መንግስቱን እንደሚያወርሰን በእርግጠኝነት የምንናገርበት ልጆች ለመሆናችን ምስክሩ ጥምቀት ነው ማለት ነው። ምክንያቱም ጌታችን በዮሐንስ ወንጌል ምዕራፍ 3 ላይ ሁልጊዜ ወደ እርሱ እየመጣ ከአይሁድ ወገን መምህር የሚባል ኒቆዲሞስ የሚባል ሰው ነበር። እንደውም የማታው ደቀ መዝሙር ተብሎም ይጠራልና በየጊዜው እየመጣ ጌታችን ጋር ሲማር ጌታችን አንድ ዕለት እውነት እውነት እልሃለሁ ከውሃና ከመንፈስ ካልተወለድክ በቀር የእግዚአብሔር መንግስት ልታይ አይችልም፣ ዳግመኛ ካልተወለድክ በቀር የእግዚአብሔር መንግስት ልታይ አይችልም ሲለው እንዴ ሰው ወደ እናቱ ማህፀን ዳግመኛ ሊገባ ይችላል ወይ አለው። እሱ ግን እየነገረው የነበረው ስለ ሰማያዊ ልደት ነው እንጂ ዳግመኛ ወደ እናት ማህፀን ገብቶ ስለመወለድ አልነበረም።
ስለዚህ የዚህን ሰዓት ጌታችን ምን አለው? ስለ ምድራዊ ልደት ስንነግራችሁ እንዲህ ካላወቃችሁ የሰማዩንማ ብንነግራችሁ እንዴት ታውቃላችሁ? እውነት እውነት እላችኋለሁ የምናውቀውን እንናገራለን፣ ምስክርነታችንን ግን አትቀበሉም አለውና አንተ የአይሁድ መምህር ስትሆን ይህን አታውቅም አለው። አንዱ የተግሳጽ አነጋገር ነው። አንተ የአይሁድ መምህራቸው ሆነ ሳለ ይህን አታውቀውም፣ ልታውቁ አይችልም፣ ሰማያዊ ምስጢር ነው፣ በስጋዊ ጥበብ አትደርስበትም ነው። ሁለተኛው ግን ምንም እንኳ የአይሁድ መምህራቸው ብትሆን ይህን ምስጢር እንዲህ ባለ መንገድ የምትደርስበት አይደለም ነው፣ ሰማያዊ ምስጢር ስለሆነ። ስለዚህ ሰው ዳግመኛ ወደ እናቱ ማህፀን መግባት ሳይሆን ከውሃና ከመንፈስ ዳግም ይወለዳል። ስለዚህ ከውሃና ከመንፈስ ዳግም ያልተወለደ ሰው የእግዚአብሔርን መንግስት መግባት አይደለም ሊያያት አይችልም ብሎ ይዘጋበታል ማለት ነው። ስለዚህ የእግዚአብሔርን መንግስት ሊያይ የሚፈልግ ማንም ሰው ቢኖር የመጀመሪያው መሰረቱ መደላድሉ ሰው ወደ አንድ ቤት ሲገባ እንኳን በር ከፍቶ ነው የሚገባ አይደል? መቼም ጣራ ሰንጥቆ የሚገባ ሌባ እንጂ ሌላ አይደለም። ጣሪያው ደግሞ በጡብ ቢሰራ ማንም ሊገባ አይችልም። እንደዚሁ ሁሉ መግባት የሚችለው ቁልፉን ካገኘ ከፍቶ ነው መግባት የሚችለው። እንደዚሁ ሁሉ ወደ እግዚአብሔር መንግስት መግባት የሚቻልበት ብቸኛው በር ጥምቀትና ጥምቀት ነው ማለት ነው። ስለዚህ ቤተክርስቲያን መጀመሪያ የሃይማኖት መሰረት ብላ የምታስተምራቸው ትምህርቶች ውስጥ ታስተምረዋለች። ሁለተኛ ደግሞ የእግዚአብሔርን መድኃኒታችን ኢየሱስ ክርስቶስ በመስቀል ዋጋ ከፍሎ የሰጠንን ጸጋ ታድልበታለች ማለት ነው። መልካም መምህር፣ እንግዲህ ጥምቀትን በተመለከተ መነሳት ያለባቸው መሰረታዊ ሀሳቦች ተነስተዋል። ከመጠመቃችን በፊት ሃይማኖት አለን? ምንድን ነበር ሃይማኖታችን? አሁን በጣም ብዙ የሚባሉ ነገሮች አሉና እንደው የምንጠመቀው ሃይማኖትን ገንዘብ ለማድረግ ነው ብለን የምናስብ ከሆነ ከመጠመቃችን በፊት ሃይማኖታችን ምንድን ነው? እሺ፣ ሰው መጀመሪያ እግዚአብሔር ሲፈጥረው የእግዚአብሔር የእጁ ስራ ስለሆነ እንዲያውም እምነት አለን ወይስ እምነት የለንም የሚለው ጉዳይ ጋር ከመጣን እግዚአብሔር መጀመሪያ ሰውን ሲፈጥረው የፈጠረበት መንገድ ከምድር እስከ ሰማይ ድረስ ውሃ ሰፎበት ነበር ይላል። በዚያ በውሃው ላይ ደግሞ የእግዚአብሔር መንፈስ ነበረበት ይላል። የእግዚአብሔር መንፈስ ያለበት ውሃ ደግሞ ቀጥታ ማይገባው ነው ባንለውም የተቀደሰ ውሃ ነው ማለት ነው። እንዲያውም ከምድር አፈር አበጀው አይደለም የምንለው። ስለዚህ ሲፈጠር ጀምሮ እንዲያውም ደገኛውን እምነት ይዞን የተፈጠረው ማለት እንችላለን፣ በዚያ መንገድ በክርክር መንገድ ከሆነ ማለት ነው። ነገር ግን በጥቅሉ የምንናገረው ነፍስ ታምናለች፣ በአጠቃላይ ፍጡራን በሙሉ ለእግዚአብሔር ይገዛሉ። ስለዚህ ሰው ከአንደኛ ከፍ ያለ ሰው ከሆነ ሃይማኖትን ገንዘብ ያደርጋል በመማር በመጠየቅ ማለት ነው። እንዲያውም ቤተክርስቲያን ያላት ስርዓት ብዙ ጊዜ እየተውነው መተናል እንጂ ዝም ብሎ አንድ ሰው መጥቻለሁ አምኛለሁ ካለ ዘለን በቃ አምኗል ይቅርታ ጠይቋል እንላለን እንጂ ስርዓቱ የሚደረገው በቤተክርስቲያናችን ስርዓት በትምህርተ ወት ተርጓሚያችን የሚነገር አለ። እግዚአብሔር አምላካችን ኪዳንን ሲያስተምራቸው መምህራን ደግሞ የከፈሉልን 7 ኪዳናት አሉ። እነዚህ 7 ኪዳናት ውስጥ አንዱ እግዚአብሔር ዘብርሃናት የሚባል ኪዳን አለ። ይህ እግዚአብሔር ዘብርሃናት የሚባለው ኪዳን አንድ ኢአማኒ ወይም ፈጽሞ በፊትም አምኖ ያልነበረ ሰው፣ ሁለተኛ ደግሞ አምኖ የነበረ ኋላ ደግሞ ክዶ የሄደ ሰው ወደ ክርስትና ሲመጣ መጀመሪያ ሲያስተምሩትም ምን ሲሉትም እግዚአብሔር ዘብርሃናትን ትምህርተ ዋትን ኪዳንን እየደገሙ 40 ቀን ያጠምቁታል። 40 ቀን የሚያጠምቁበት ምክንያት ጣዖት ሲያስመልከው ኃጢአት ሲያሰራው እግዚአብሔርን ሲያስክደው የነበረ ሰይጣን እንዲጠፋ እንዲሄድ ነው። የተወው እንደሆነ ጸጥ ብሎ ይጠመቃል። ስለዚህ እንደዛ ከሆነ በፊት ያልተጠመቀ ከሆነ የክርስትና ጥምቀትን ያጠምቁታል፣ በፊት የተጠመቀ ከሆነ ደግሞ የክህነት ጥምቀት ያጠምቁታል ማለት ነው። ነገር ግን ያልተወው ከሆነ ያለቀቀው ከሆነ ያጋኔን ጥርሱን ያስገጥጠዋል፣ አይኑን ያስፈጥጠዋል፣ አረፋ ያስደፍቀዋል፣ ይህን ሁሉ ያደርጋል። ስለዚህ መላልሰው ለ40 ቀን ያጠምቁታል ማለት ነው። ስለዚህ ሲያስተምሩት ይህን እያደረጉ ነው። ስለዚህ አንድ ሰው ኢአማኒን ሲያስተምር እንዲያው ዝም ብሎ ስለመጣ ብቻ ዝም ብሎ ማስተማር አይደለም፣ ከጸሎት ጋር ነው ማስተማር ያለበት ማለት ነው። ምክንያቱም ስናስተምር እኛ የምንከራከረው የምንነጋገረው ከዚያ ከምናየው ሰው ጋር ሳይሆን በሱ አድሮ ኃጢአት ሲያሰራው ከነበረ ጋኔን ጋር ነው። አጋንንትን ደግሞ በክርክር መቼም አናሸንፋቸው። የምናሸንፋቸው አንድና አንድ በኃይል እግዚአብሔር ብቻ ነው። ስለዚህ ያ እየተደረገለት ጥምቀቱን ይጠመቃል ማለት ነው። ህፃናት የሆኑ እንደሆነስ ነው። አሁን የዚህን የማመን ያለማመን ጉዳይ ከማንሳታችን በፊት ህፃናትን ለምን እንዳጠምቃለን የሚለውን በዚህ እናንሳው። ህፃናትን ማጥመቃችንን ስናነሳ ብዙ ጊዜ የሚነሳው እንዴ ጌታችን የተጠመቀው እኮ በ30 ዘመኑ ነው፣
ከዚያ ሌሎችም የቅዱሳን ሐዋርያትም ነገር ይነሳና ብቻ በዋናነት ጥምቀት መሆን ያለበት በዚህ መንገድ ነው። ሰው ሳያምን እንዴት ሊጠመቅ ይችላል ተብሎ ይነገራል። ለዚህ ደግሞ እንደ ማስረጃ ብዙ ጊዜ የሚነሳው ጌታችን በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ብሎ የተናገረው ቃል ነው። አሁን ያንን ስንናገር የመጀመሪያው ነገር ሕፃናት ያምናሉ ወይስ አያምኑም የሚል ክርክር ውስጥ መግባት የለብንም። ለምን ከተባለ የሉቃስ ወንጌል ምዕራፍ 1 ላይ እመቤታችን በደወለ አይነ ከርም አድርጋ ወደ ኤልሳቤጥ ስትሄድ ኤልሳቤጥ እመቤታችንን ተሳለመቻት፣ ሰላምታ ተሰጣጡ ማለት ነው። ምን ብላ እንዳለቻት መቼም ለሁላችንም የሚናፍቅ ነው የሰጠቻት ሰላምታ። ምክንያቱም ያን ሰላምታ በሰጠቻት ጊዜ በማህፀኗ የነበረው ጽንስ ዘለለ አይደለም፣ ሰገደ፣ ለእመቤታችን ሰገደ። ይህንንም ደግሞ ስትናገር በደስታ መደረጉን እናታችን ቅድስት ኤልሳቤጥ ተናግራለች። ያን ስትናገር ደግሞ ራሱ ቅዱስ ሉቃስ ምን ብሎ ነው የጻፈው? መንፈስ ቅዱስ በኤልሳቤጥ ሞላባት። ስለሞላባት ምን ብላ ተናገረች? እነሆ የጌታዬ እናት ወደ እኔ በመጣች ጊዜ ጽንሱ በማህፀኔ በደስታ ዘሏል፣ ሰግዷል ብላ ተናገረች። ዮሐንስ በምን አወቀ እመቤታችን ጌታን መጽነሷል? ጌታው መሆኑን አምኗል፣ ሰግዷል ማለት ነው። ስለዚህ ሕፃናት ያምናሉ አያምኑም የሚል ክርክር ውስጥ የምንገባ ከሆነ እንዲህ ተብሎ ተጽፏል። ሌሎችም ብዙ ምስክሮች ማንጣት እንችላለን። እንኳን እሱ በቅዱስ ኤርምያስም ላይ ቅዱስ ኤርምያስን ጌታችን ገና በእናተ ማህፀን ሳለህ ለይቼሃለሁ ቀድሼሃለሁ ብሎ የተናገረው ቃል አለ። ስለዚህ ከእናቱ ማህፀን ጀምሮ ከመረጠው ለዚያ የሚያበቃ ነገር ነበረው ማለት ነው። ስለዚህ እንደዚህ እያልን የምንመጣ ከሆነ ሕፃናት ያምናሉ አያምኑም የሚል ክርክር ውስጥ አንገባም ማለት ነው። ሁለተኛ ግን ቤተክርስቲያን በዋናነት ሕፃናትን የምታጠምቀው ያምናሉ አያምኑም የሚል ጉዳይ ውስጥ ገብታ ሳይሆን የእናት የአባቶቻቸውን እምነት ምስክር ይዛ ነው። እንደዚያ ከሆነ እንዴት ሳያምኑ ይጠመቃሉ የሚባል ጥያቄ ከመጣ ቅዱስ አባታችን አዳምን እግዚአብሔር ከፈጠረው በኋላ ወደ ገነት ሲያስገባው 40 ቀን ጠብቆ ነው ያስገባው። ያን ጊዜም 40 ቀን ጠብቆ ሲያስገባው መጀመሪያ ሲፈጥረው ምን ብሎበታል? የሕይወትን እስትንፋስ እፍ ብሎበታል። አዳም እንደው እፍ ልበልብ ይሆን ይጠቅም ይሆን ብሎ አልጠየቀው፣ እፍ አለበት እንጂ። አዳም እንግዲህ የስንት ዓመት ጎልማሳ ነው? የ30 ዓመት ጎልማሳ ነው። የ30 ዓመት ጎልማሳ አዳም ያልተጠየቀውን ጥያቄ ሕፃናት ይጠየቁ ይባላል እንዴ? ነውር ነው ማለት ነው። ስለዚህ እነዚህ ሕፃናት እንዲያውም ጌታችን በማቴዎስ ወንጌል በሉቃስ ወንጌልም ገብተን ብናየው የተናገረው ቃል አለ። ምን ብሏል? በአንድ ወቅት ሕዝቡ ሁሉ ሕፃናቱን እጁን ጭኖ እንዲባርካቸው ይዟቸው ይመጡ ጀመር። ይዟቸው ሲመጡ ቅዱሳን ሐዋርያት ያው ትምህርት እንዳያቋርጥ እንደዚህ እንዳያውኩት በማለት ይቆጧቸው ይገስጿቸው ነበር። የዚህን ሰዓት ጌታችን እንዲህ አለ፣ ይትክልዎሙ ለሕፃናት ከመ ይምጽኡ ኀቤየ፣ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ለምን የሚለውን ሲመልስላቸው ምን አለ? መንግስተ ሰማያት እንደነርሱ ላሉት ናትና። ስለዚህ መንግስተ ሰማያት እንደነርሱ ላሉት እንዲያውም ተሻምተን ነው መስጠት ያለብን እንጂ እንዴት አያምኑም ያምናሉ የሚል ክርክር ውስጥ መግባት የለብንም ማለት ነው። ከዚያ ባለፈ ቅዱሳን ሐዋርያት አባቶቻችን በሐዋርያት ስራ ላይ ስንመለከት ካስተማሩ በኋላ መላውን ቤተሰብ አጠመቁ ነው የሚል እንጂ እናት አባት አጠመቁ ሕፃናቱን ተው የሚል አናገኝም። እንዲያውም ይህን ደግሞ በደንብ የሚያጸናው ቅዱስ ጴጥሮስ በበዓለ ሀምሳ ዕለት መንፈስ ቅዱስ በወረደ ቀን ትምህርት ሲያስተምራቸው ቆየና ያ ጸጋ ለእነርሱ ብቻ ሳይሆን ለልጆቻችሁም ጭምር የሚሰጥ ነው ብሎ ለይቶ እንዲያውም በግልጽ ይናገራል። ያ ጸጋ ለሕፃናቱም ጭምር መሰጠት እንዳለበት። ይሄንን ደግሞ በዚህ ጉዳይ ላይ በመተባበር የቀደሙት አባቶቻችንም በትምህርቶቻቸው ያነሳሉ። ለምሳሌ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘንዚናዙ፣ አቡሊዲስ ቅዱስ አቡሊዲስ ዘሮም፣ ሌሎችንም ቅዱሳን እንደዚሁ የምናነሳቸው ተመሳሳይ ትምህርት ይናገራሉ። ከነዛ ውስጥ ለምሳሌ አንዱ ቅዱስ አባት ምን ብሎ ይናገራል? ልጅህን በሕፃንነቱ እንዲጠመቅ የምታደርገው ከሆነ ለጠላት ዲያብሎስ ዳግመኛ የሚገባበትን በር ትዘጋበታለህ። ስለዚህ ዳግመኛ ልጁን ሊያገኘው አይችልም ማለት ነው። በትምህርተ ዋት ትርጓሜያችንም ምን ተብሎ ይነገራል? አንድ ሰው ሲጠመቅ በመሰረቱ እግዚአብሔር ኃጢአት የመስራትም ያለ መስራትም ነጻ ፈቃድ ሰጥቶናል። ያ ነጻ ፈቃዳችን እንዳለ ሆኖ ግን ዲያብሎስ በብሉይ ኪዳን
በደል ከበደልን በኋላ አዳም ገብሩ ለዲያብሎስ ወሔዋን አመቱ ለዲያብሎስ ብሎ ስመ ግብርናታቸውን አጽፎ አንዱን በዮርዳኖስ አንዱን ደግሞ በሲኦል ጥሎ ባሮች አድርጓቸው አልነበረ እናታችን አዳምና ቅዱስ ሔዋንን አባታችንን። በዚያ መንገድ ትምህርተ ዋታችን እንደሚነግረን ሰይጣን ዘር ምክንያት እያደረገ በማህፀን ይቆራኝ ነበር። በነፍስነት ያገኝባታል። ጽነት ማለት የኃጢአት ዝንባሌ ማለት ነው። ያን ያገኝባታል፣ ይቆራኛታል ገና በማህፀን ማለት ነው። ወይፈኑ አሃደ መላኮ ብሎ ይናገራል ትምህርተ ዋታችንና ከአገልጋዮቹ ከአጋንንት ወገን አንዳንዱን እየላከ በማህፀን ያቆራኛቸዋል። ከዚያ ሲወለድ አብረውት ይወለዱና ኃጢአት ሲያሰሩት ጣዖት ሲያስመልኩ ይከርሙና የሚሞትበት ሰዓት ሲደርስ ጥርሳቸውን አግጠው አይናቸውን አፍጠው የሚያስፈራ የሚያንቀጠቅጥ የሚያስጨንቅ መልካቸውን አሳይተው ነፍስ ደንግጣ ትወጣለች። ከዛ ስጋውን በመቃብር ነፍሱን በሲኦል ይቆራኝ ነበር። ክርስቶስ ይህን መንገድ ለወጠበት። ምን አደረገ? በዘር ምክንያት አልነበረም የሚቆራኘው፣ እንበለ ዘርአ ብእሲ ተወለደ። መንገዱ ተቀየረበት። መቆራኘት አይችልም ማለት ነው። ከዛ በኋላ ደግሞ ከተቆራኘ በኋላ ሲወለድ ኃጢአት እየሰራ ጣዖት እያስመለከ ይቆይ ነበረ። ይህንን መንገድ ክርስቶስ ለወጠበት። መድኃኒታችን ምን አደረገ? 40 መዓልት 40 ሌሊት በሚጾምበት ሰዓት ዲያብሎስ ሊፈትነው ቀረበ። እንዲያውም ማቴዎስ ምዕራፍ 4 ላይ እንደሚነግረን ቅዱስ ማቴዎስ አባታችን ርህበ ይላል። ተራበ ሲባል የፈቃድ ራብ ነው እና ዲያብሎስ እንዴት አወቀ ከተባለ የራበው ሰው ፊቱ ይጠወልጋል ይደክማልና እንደዚህ ያለ ፊት ቢመለከትበት አይ ሰውማ ርቦታል ብሎ ትኩስ ዳቦ የያዘ መስሎ ቀረበና የመጀመሪያውን ፈተና አቀረበለት። ምን አለው? እመሰ ወልደ እግዚአብሔር አንተ በል ከመ ለአባን ህብስተ ይኩና፣ እነዚህ ድንጋዮች ህብስት ይሆኑ ዘንድ እኔም አንተም እንድንበላ እኔም ርቦኛል አንተም ብላ ምንድን ነው ብሎ ጥያቄውን ያቀርብለታል። የዚህን ሰዓት ጌታችን ምን አለው? ተው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለና አሳፈረው። የመጀመሪያውን የኃጢአት ራስ በትልቁ የመግባር ራስ ቀጥቅጦ አሳለፈልን ማለት ነው። ሁለተኛ ፈተና ያመጣለታል። ከመቅደስ ላይ ያቆመውና እመ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ ከዚህ ወረታች ውረድ እና ራስህን ጣል፣ መላእክቱን ስላንተ ያዝልሃል፣ እግሮችህም እንዳይሰነካከሉ ይጠብቋል፣ በእጆቻቸው ያነሱሃል ተብሎ ተጽፏል ብሎ ሲያመጣለት ጌታችን ምን አለው? እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል አለው። ሶስተኛ ደግሞ አመጣ ሌላ ፈተና። ከተራራ ጫፍ ላይ ያሳየና የዓለምን ነገስታት ሀብታቸውን፣ ገንዘባቸውን፣ ስልጣናቸውን ሁሉ አሳየውና ወድቀ ብትሰግድልኝ ይህን እሰጥሃለሁ አለው። የእግዚአብሔር ልጅ ከሆንክ የሚለውን ጥያቄ አቆመ። ለምን አልመለሰለትም? ጌታችንም ሆነ ብሎን የማይመልስለትና እሱም ብዙ ጊዜ ሲወዛገብ ስለነበረ መልሷንም አገኛታለሁ ብሎ ነበር የመጣው፣ ግን አልመለሰለትም። መጨረሻ ላይ እንደዚህ ሲመጣ ራስ አይቶ የሚመጣ ጠላት ጽኑ ጠላት ነው። ስለዚህ ጽኑ ባላጋራ የሰይጣን ከኋላዬ ወግድ ብሎ ገሰጸው። ለእግዚአብሔር አምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ ሶስቱን የኃጢአት ራሶች በሶስቱ የምግባር ራሶች አጠፋልንና ይህንንም አፈረሰብን። ሶስተኛው ሰይጣን ደግሞ እኛንም ያሰቃየ የነበረበት መንገድ ነፍስ ከስጋ ስትለይ የሚያስጨንቅ መልኩን እያሳየ እንድትወጣ በማድረግ ነበር። ጌታችን በምን አይነት መልኩ ነፍሱን ከስጋው ለየ? አባ አመሐጽ ነፍሴ ውስተ እዴከ ብሎ ቅድስት ነፍሱን ከቅዱስ ስጋው በገዛ ስልጣኑና በፈቃዱ ለየ። ያንን እሱም ሲመላለስ በነበረበት ሰዓት ነግሮን ነበር። ስለዚህ ከዚያ በኋላ የጻድቃን ነፍስ መልካም የሰራ ሰው ነፍስ በመዓዛ ገነት በይባቤ መላእክት የምትለይ ይሆናለች ማለት ነው። ለነዚህ ምሳሌ ብዙ ማምጣት ይቻላል። ለምሳሌ አባታችን አባ ኪሮስ ሊጎበኘው የሄደው ቅዱስ አባት አባ ሚሳኤል የሚያርፍበት ሰዓት ላይ ቅዱስ ዳዊት እንዲመጣለት ነበር። ማን ነው? ቅዱሳን መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል እና ቅዱስ ሩፋኤል አብረውት ነበሩና በመዓዛ ገነት ነው ነፍሱ ከስጋው የተለየችው። የአባ ኪሮስ የአባታችንም ነፍስ ከስጋ ስትለይ የቅዱስ ዳዊትን የበገናውን አውታር ሲሰማ ከጣዕሙ ብዛት የተነሳ ያንን የምስጋናውን መዓዛ እየሰማች በዚያው ተመስጣን የተለየችው ነፍሱ ከስጋው። ስለዚህ ከዚያ በኋላ በአጋንንት ማስጨነቅ የሚሆን የነፍስ መለየት ቀረልን። ያው ግን የበደል ስራ ሰራና በክፋት ካለን አይቀርልንም። በሰቆቃው ነፍስ ላይ በግልጽ ተጽፏል ማለት ነው። ስለዚህ እንዲህ አድርጎ መንገዱን ስለለወጠበት እና እንግዲህ አሁን ከእንግዲህ ወዲህ እንከሰይን ወርድ ታይተ አላን ተሎ
ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምንከተለውና ወደ ላይ እንደምንወጣ እንደምናደርግ እንጂ ወደታች መውረድ እንደቀረልን ትምህርተ ኅቡዓታችን በደንብ ይነግረናል ማለት ነው። ስለዚህ እንዲህ ስለሆነልን የዲያብሎስ መንገድ ስለተለወጠበት ይህንን ሀብት ገንዘብ የምናደርገው በጥምቀት ነው። ለዚህ ህፃናት ለምን ይጠመቃሉ የሚል ጥያቄ በዚህ አይነት መልኩ መጠየቅ የለበትም ማለት ነው። ያምናሉ አያምኑም የሚል ጥያቄ ውስጥ ሁሉ መግባት የለብንም ማለት ነው። ለዚህ ያኔ የነበረውን ቁራኝነት ጌታችን እንዲህ አድርጎ አጠፋልን። ይህንን ሀብት ሲሰጠን ደግሞ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና። ምክንያቱም ህፃናት ንጽሐ ጠባይ ያላደፈባቸው መላእክት የሚቀርቧቸው ልብ ብለህ እንደውም ተመልክተህ ከሆነ ብዙ ጊዜ ህፃናት ይወድቃሉ አይደል? ለምዶ የማይፈረከሱት ወይ የሆነ ነገር የማይሆኑት ወይ የማይፈርጡት መልአኩ ክንፉን ይዘረጋላቸዋል። ላይን ጥቅሻም አይለይም ካጠገባቸው። ምክንያቱም ንጹህ ስለሆኑ ንጽህና ይወዳሉ ቅዱሳን መላእክት። እንዲያውም በቅዱስ ጎርጎርዮስ ዘኑሲስ ገድል ላይ ምን ተብሎ ይነገራል? በጣም ንጹህ ከመሆኑ የተነሳ ቅዱስ ጎርጎርዮስ ዘኑሲስ ኪሩብ መልአክ መጥቶ ያቅፈው ነበር፣ የንጽህናቸውን መዓዛ ስለሚወዱት ማለት። ስለዚህ ህፃናትን ቤተክርስቲያናችን የምታጠምቀው ቅዱስ መጽሐፍን መሰረት አድርጋ ነው። ቅዱሳን ሐዋርያት ሲያደርጉት ነበረ። እንዲያውም ቅዱስ ኤፍሬም ሶርያዊ የሚናገረው ነገር አለ። አሁን ህፃናትን የምናጠምቅበትን ነገር ሲናገር ለምሳሌ አባቶቻችን ስንል ኦርቶዶክሳውያን በሐዋርያት አሰረ ፍኖት አሰረ ክህነት ውስጥ ያሉ ማለት ነው። ለምሳሌ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ቄርሎስ ዘኢየሩሳሌም ዘእስክንድርያ፣ ቅዱስ ጎርጎርዮስ ዘእንዚናዙ ማለት ነው። አሁን የምናነሳው ቅዱስ ኤፍሬም ሶርያዊ ከነዛ ውስጥ አንዱ ነው። ቅዱስ ኤፍሬም ሶርያዊ ምን ይላል? ለምሳሌ የእምነት ጉዳይን ስንጠይቅ ስናነሳ ምን ይላል? ህፃናት ምንም እንኳን መናገር ባይችሉ ይህንን ጥምቀት በመጠመቃቸው ምክንያት ከእግዚአብሔር ሀብተ እምነትን ሀብተ ሃይማኖትን ያገኛሉ። ለምን? ሁለት አይነት የእምነት ደረጃዎችን ማንሳት ይቻላል። አንዱ ኢንተሌክቹዋል የምንለው ይሄ በማንበብ ወይ በመማር በመጠየቅ ከዛ ያውቃል፣ ያወቀውን ነገር ያምናል፣ ይቀበለዋል የምንለው አይነት እምነት አለ። ሁለተኛው ግን ከእግዚአብሔር የሚሰጥ ነው። በዋናነት የእምነት የሃይማኖት ሁሉ መጠቅለያ የሚሆነው ከእግዚአብሔር የሚሰጠው ሀብት ነው። ለዚህ ማስረጃ የሚሆነን ቅዱስ ይሁዳ በመልእክቱ ምን ይላል? ወንድሞቻችን ሆይ ስለምንካፈለው ጸጋ ስጽፍላችሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት፣ ሰጪው ማን ነው? እግዚአብሔር ነው። ምክንያቱም የሃይማኖት መሰረት የእግዚአብሔር መኖር ነው እንጂ የአማኝ መኖር አይደለም። ምክንያቱም ቅዱስ ያሬድም የሚለው አለ፣ ሌሎችም ቅዱሳን አባቶች ይተባበሩበታል። ሃይማኖት ከአብ ተነስታ ወደ ወልድ አድርሳ በመንፈስ ቅዱስ ትፈጸማለች። ምክንያቱም ሃይማኖት ማለት አንድነት ሶስትነትን መቀበል ነው። ከዚያ የወልደ እግዚአብሔር የክርስቶስን ፍጹም ሰው መሆን ማመን ነው። ትንሣኤ ሙታንን ማመን፣ እነዚህ ናቸው መሰረቶቹ ማለት ነው። ስለዚህ ህፃናቱ የሚጠመቁት ምን አድርገው ነው ከተባለ አንደኛ መጽሐፍ ቅዱሳዊ መሰረት አለው። አሁን እንዳልነው በብሉይ ኪዳን የሚደረገውን ዋና የይሁዲነት ወይም የኦሪት እምነት ተከታይ መሆናችን በእርግጠኝነት የሚረጋግጥበት ምንድን ነው? ህፃኑ በተወለደ በ8 ቀኑ ይገዘራል። ጥምቀት ደግሞ በግዝረት ቦታ የገባ ነው ይለናል ቅዱስ ጳውሎስ ራሱ። ጥምቀት በግዝረት ቦታ ከገባ ግዝረት ለህፃናት የሚፈጸም ከሆነ ለምንድን ነው ለህፃናት የማይፈጸመው ጥምቀት? ሁለተኛ ደግሞ እንደተባለው መንግስተ ሰማያት እንደነዚህ ላሉት ናት ብሏል። ሌላ ክፍል ላይ ደግሞ ስናነብ ሰው ካልተጠመቀ የእግዚአብሔር መንግስት አይደለም መግባት ሊያያት አይችልም ተብሏል። እነዚህ ህፃናት ታዲያ የእግዚአብሔር መንግስት አይገባቸውም እንዴ? ስለዚህ በዚያ መልኩ እንመለከተዋለን። ቤተክርስቲያናችን የምታስተምረው ቅዱሳን አባቶቻችን የሐዋርያትን ትውፊት ይዛ ከሐዋርያት ትውፊት በኋላ ደግሞ ሐዋርያውያን አበው በአጠቃላይ ሐዋርያዊት የምትንላት ቅድስት ቤተክርስቲያን የትኛውም ጫፍ ላይ ብንሄድ ሐዋርያዊት እስከሆነች ድረስ የሐዋርያትን አሰረ ፍኖት፣ የሐዋርያትን አሰረ ክህነት፣ የሐዋርያትን ቅዱስ ትውፊት ይዛ የምትኖር ስለሆነች ይህን የማትፈጽም ቤተክርስቲያን የለችም ማለት ነው። ሁለተኛ 40 እና 80 የሚለው ቁጥር ጋር ደግሞ ስንመጣ በዘሌዋውያን ላይ ቅዱስ ሙሴ ያዘዘው ትእዛዝ አለ። ዘሌዋውያን 12 አካባቢ ላይ ሴት ስትወልድ ወንድ የወለደች እንደሆነ 33 ቀን የመንጻት ቆይታዋ ነው፣ ከደሟ እስክትጸነጻ ድረስ ማለት ነው። ከዛ በዛ ላይ ደግሞ 7 ቀን የመንጻት ስርዓት ብሎ ቅዱስ ሙሴ ሰርቶላቸዋል። 40 ይሆናል ማለት ነው። ከዚያ በኋላ ወደ መቅደስ ይዛው ትገባለች። እመቤታችንም ምንም ረሳት ባይኖርባት እንኳን ሕገ ኦሪትን ግን በስርዓት ፈጽማለች። የልጇ ወዳጇ
በ8 ቀን ለግዝረት ይዛው እንደገባች ሁሉ በ40 ቀን ደግሞ እጉለ ርግብ ዘውገ ማዕነቅ ይዘው ወደ መቅደስ ገብተዋል ማለት ነው። በሴቶች ጋር ደግሞ ስንመጣ ለሴቶች ደግሞ ምን ብሏል ቅዱስ ሙሴ? ሴት የወለደች እንደሆነ ደግሞ 66 ቀን የመንጻቷ ጊዜ ነው ብሎ ቅዱስ ሙሴ ተናግሯልና ከ66ቱ ቀን በተጨማሪ ደግሞ የመንጻት ስርዓት ብሎ 14 ቀን ጨምሮ ሰርቶላቸዋል። ሲደምሩት 80 ቀን ይሆናል። ስለዚህ ሴቷ በ80 ቀን ወንዱ ደግሞ በ40 ቀን ወደ መቅደስ ይገቡ ነበረ በብሉይ ኪዳኑ ማለት ነው። ይሄ ግን ወደ ኋላ ተመልሰን ስነ ፍጥረቱ ጋር ስንሄድ አዳምና ቅድስት ሔዋን ጋር እናገኘዋለን። አዳምን እግዚአብሔር አምላካችን ከፈጠረው በኋላ በ40 ቀን ወደ ገነት አስገብቶታል። እናታችን ቅድስት ሔዋንን ደግሞ እንደዚሁ በፈጠራት በ80 ቀን ነው ወደ ገነት ያስገባት። ያን አብነት ነስተን በ40-80 ቀን እናጠምቃለን። ግን ያ ብቻ አይደለም። በዚህ ውስጥ ግን ሚስጥር አለው። 40 እና 80 ቀኑ ማለት ነው። 80 የ40 እጥፍ ስለሆነ በዋናነት ትኩረት የምናደርገው 40 ቀኑ ላይ ነው። ስለዚህ 40 ቀን የምን አብነት አለው ከተባለ ጌታችን 40 የጾመበት አብነት አለው። 40 ቀን ከጾመ በኋላ ነው ጌታችን ስርዓት የሰራልን፣ ሕገ ወንጌልን የሰራልን። ወደ ኋላም ስንሄድ ቅዱስ ሙሴ 40 ቀን ከጾመ በኋላ ነው ታቦተ ጽዮንን ያገኘው፣ ሕግን የሰጣቸው 10ቱን ትእዛዛት ለእስራኤል ዘሥጋ የሰጣቸው የሚጠበቁበትን ሀብት የሰጣቸው ማለት ነው። ያ ብቻ ሳይሆን ደግሞ እስራኤል ዘሥጋ 40 ቀን ሲከራተቱ ከከረሙ በኋላ ነው ምድረ ርስት ከነዓን የገቡት። ማነው 40 ዓመት መከራቸውን ካዩ በኋላ ከ40ኛው ዓመት በኋላ ምድረ ርስት ከነዓን ገብተዋል ማለት ነው። የታመኑት ምድረ ርስት ከነዓን ገብተዋል። ስለዚህ በዚህ ሁሉ አንጻር ስንመለከቱ ምን የሚል ትርጉም ይሰጠናል? ከ40 ቀን በኋላ ይሄው ሰው ወይም በ80 ቀን የምንለው የ40 ቀን እጥፍ ስለሆነ ከዚያ ቀን በኋላ ይሄ ሰው ልጅነት ሲያገኝ መንግስተ ሰማያት እንደሚገባ አረቦን ተስፋ እጅ ማድረጉን በዚህ እንረዳለን ማለት። ስለዚህ በ40 እና በ80 ቀን ማጥመቃችን በዋናነት ስርዓቱ መነሻው ብሉይ ኪዳን ይሆንና ብሉይ ኪዳን ለሐዲስ ኪዳን ጥላ ስለሆነ ጌታችን ብሉይን ላይሽር ብሉይን አጽንቶ ሐዲስ ኪዳን ስርዓትን ደግሞ ሊሰራልን እንደመጣ አንዱ የሚያስረዳን ነገር ነው ማለት። ስለዚህ ህፃናትን ለምን እናጠምቃለን ከተባለ መጀመሪያው መጽሐፍ ቅዱሳዊ መሰረት አለን። ቅድም ያነሳ ነው ቅዱሳን ሐዋርያት አድርገውታል። ጌታችንም አትከልክሏቸው ብሏል። ዮሐንስ በልጅነቱ ነው በእናቱ ማኅፀን መንፈስ ቅዱስ ያናገረው። ከዛ ሁለተኛ ደግሞ ሐዋርያዊ ትውፊት አለው። ከቅዱሳን አባቶቻችን ሲመጣ የነበረ በቅዱሳን አባቶቻችን ቅድም ባልናቸው በሌሎችም ስማቸውን ባልጠቀስናቸው ቅዱስ ዮሐንስ አፈወርቅን ጨምሮ እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? ህፃናት ለምን ይጠመቃሉ ከተባለ ይላል የኛ ግዝረታችን ጥምቀትን ለማለት ነው። ግዝረት የሚለው ጥምቀታችንን ግዝረት ብሎ ይጠራውና የኛ ግዝረታችን ከእግዚአብሔር ሀብት የምናገኝበት ልጅ የምንሆንበት የመንግስተ ሰማያት ወራሾች የምንሆንበት ነው። በምን አንጻር ወደ ሃይማኖት የምንገባበት ነው ጭምር ብሎ ይናገራል። በምን አንጻር? በብሉይ ኪዳን አንድ ህፃን ልጅ ግዝረት ተፈጽሞለት ነው ወደ መቅደስ የሚገባው። በ8 ቀኑ ይገዘርና እንደዚሁ ሁሉ እኛ እንፈጽማለን ብለው ቅዱስ ዮሐንስ አፈወርቅ እንደውም ይተረጉማል። ስለዚህ ህፃናትን ስናጠምቅ የመጀመሪያው መሰረታችን መጽሐፍ ቅዱሳዊ መሰረት ነው። ሁለተኛ አባቶቻችን ከቅዱሳን ሐዋርያት ይዘውት የመጡት ትውፊት አለ። ሶስተኛው ግን በምስጢር ደግሞ ነገረ ሃይማኖታዊ ትርጉም አለው ማጥመቃችን በራሱ ማለት ነው። ምክንያቱም መጠመቅ መጀመሪያ ስንነሳ ምን ብለናል? አንደኛ የሃይማኖት መሰረት ነው የጥምቀት ጉዳይ። ሁለተኛ ደግሞ የእግዚአብሔር ጸጋ ለሰው ልጆች የሚሰጥበት የምስጢር ስርዓትም ጭምር ነው። ምስጢርም ነው ስርዓቱም አብሮ ያለበትን። ስለዛ ያንን ሀብት ቤተክርስቲያናችን የምትሰጥበት ስለሆነ በነገረ ሃይማኖታዊ ጉዳዩ ስንመለከተው የእግዚአብሔርን መንግስት ለመውረስ ቅድመ ሁኔታው መጠመቅ ነው። ያላመኑ ለምሳሌ መከራ የሚቀበሉ ሰዎች አሁን ሌሎች ጉዳይ ሌላ ቦታ እንዳይወስደን እንጂ ለምሳሌ ያላመኑ የነበሩ ሰዎች አምነው ሲመጡ የመጠመቅ ዕድል ሳያገኙ ወይ በእንቅፋት ወይ በድንገት በመከራ ወይ በሆነ ምክንያት አምነው ወስነው ቆርጠው ከመጡ በኋላ ግን እንዴት ይሆናሉ ቢባል በተለይ በሰማዕትነት የሞቱ ከሆነ በንስሐ እንባም ደግሞ እያነቡ ካህኑ ጋር ሳይደርሱ የሞቱም ከሆነ ያ ጥምቀት እንደሚሆናቸው ቤተክርስቲያናችን ታስተምራለች። ስለዚህ ለእነሱ ይህን ሀብት እስከሰጠ ለህፃናቱ እንዴት አይሰጥም የሚለውን በዚህ እንረዳለን ማለት ነው። መልካም እንግዲህ መምህር ይህን ከዚህ ጋር በተያያዘ በጣም ብዙ ጊዜ ስለ ህፃናት ጥምቀት ስናነሳ እንደው ህፃናቱ ልክ ሲጠመቁ የዘላለም ሕይወት እንዲያገኙ የሚደረጉበት ምስጢር ላይ ሲደርስ ነው ለምን ሳያምኑ የሚባለው እንጂ
በጣም ብዙ ህፃናቱን ሳንጠይቅ የምናደርገው ነገር አለ። ለምሳሌ የእናት ጡት ወተት የማይወስዱበት ጊዜ ኖሮ ወተት በጥብጠን እንሰጣቸዋለን። ትፈልጋለህ ተብሎ አይጠየቅም። ለምሳሌ ሆስፒታል የሄዱ ክትትል የሚያደርጉበት ክትባት የሚወስዱበት በጣም ብዙ ነገሮች አሉና ያንን ነገር ስናደርግ ህፃናቱ ይፈልጉታል አይፈልጉትም የሚለው ውስጥ ሳንገባ ዘላለማዊ ድነት የሚያገኙበት ታላቁ ምስጢር ጋር ስንመጣ ደግሞ አምነው ነው አላመኑ የሚሉ ሀሳቦች ሊነሱ አይገባም ማለት ነው። ከዚህ ጋር በተያያዘ ግን ህፃናትን በምናጠምቅ ጊዜ ቤተክርስቲያናችን ስርዓት የክርስትና ተጠሪ እንዲኖራቸው እናደርጋለን አይደል? እምነቱ አላቸው የላቸውም እግዚአብሔር በሚያውቅኛ የወላጆቻቸውን እምነት አድርገን እናጠምቃለን። ህፃናቱ ግን እግዚአብሔር እንዴት አድርጎ በዚያ ጥበብ ውስጥ እንዳሳደጋቸው ደግሞ እግዚአብሔር የሚያውቀው ስራ ነው። ግን ቤተክርስቲያናችን የክርስትና ተጠሪ ግን ታዘጋጅላቸዋለች። ከዚህ ጋር በተያያዘ እንደው ዋናውም ርዕሳችን ይሄ ስለሆነ ክርስትና እናትና ክርስትና አባት ለምንድነው የሚያስፈልገው ከሚለው እስኪ እንጀምር። በጣም ጥሩ። እኔ እውነት ለመናገር በጣም ከሚያስደንቀኝ ለሁላችንም ሊደንቅም ከሚገባው የእግዚአብሔር መግቦትና ጥባቆት መንገዶች ውስጥ አንዱ ይሄ ነው። ለምሳሌ በዚህ በክርስትና ጥምቀት ጉዳይ ብቻ አይደለም እናነስ። ለምሳሌ አንድ መነኩሴ ሲመነኩስ እያንዳንዱን የምንኩስናውን መንገድ ይሄን ሲመጣብህ እንደዚህ ነው የምታደርገው፣ ይሄን ሲመጣብህ እንዲህ ነው የምታደርገው እያለ የሚመራው ምንድነው ሜንተር ነው የምንለው የሚያግዘው መምህር የሚሆነው እንደ መምህረ ንስሐ ብቻ ሳይሆን በዋናነት በቃ የተጋድሎውን ጎዳና የሚመራው አሰረ ፍኖቱን የሚያቀናለት ሰው አብሮት ይመደብለታል። በምንኩስናው ቀድሞ ያለ ሰው ማለት ነው። በዚህ ሁሉ ውስጥ የእግዚአብሔር ጠብቆት ነው ያለው። አሁን እግዚአብሔር ለምሳሌ ቅዱሳን መላእክትን ከፈጠረ በኋላ የሰጣቸው አንድ ተልእኮ ለጊዜው የሰው ልጆችና ፍጡራንን በሙሉ እንዲጠብቁ ነው። ኋላ ግን እሱን እያመሰገኑ አሁንም እያመሰገኑ ነው። ኋላም እሱን እያመሰገኑ እንዲኖሩ ነው። ለምሳሌ የሰው ልጆችን ከፍጡራን ሁሉ በልዩነት ሁለት መላእክትን የመደበላቸው አንድ መልአክ አልበቃ ብሎ አይደለም፣ ግን የፍቅሩን ጥግ ነው የምናየው። ለእኛን ለመጠበቅ ለእኛን እንክብካቤ ለማድረግና ወደ እውነተኛው የድነት መስመር አስገብቶ ከመንግስቱ ለማውረስ የክብር ወራሾች ሆነን እየቀደስ ነው እንድንኖር ለማድረግ ይህን ሁሉ ዘርግቶልናል። ለምሳሌ ቅዱስ ሥጋውን ክቡር ደሙን ሰጥቶናል። የንስሐን በር ከፍቶልናል። ይህን ሁሉ አድርጎልናል። በዚህ ሁሉ ውስጥ የምንሰትበት ፓዝ እንዳይኖር እኛ ወደን ፈቅደን ካልሄድንበት በቀር ፓዙ መንገዱ ጭራሽ እንዳይኖር እየጠራረገልን ነው የሚያኖረን። ከዚህ መንገድ ውስጥ አንዱ የክርስትና አባትና የክርስትና እናት መስጠቱ ነው። ለምሳሌ ልብ ብለህ ከሆነ አንድ ህፃን ልጅ ማንኛውም ክርስቲያን ብቻ ሲጠመቅ ስመ ክርስትና ይሰጠዋል አይደል? ስመ ክርስትና ለምሳሌ ሲሰጠው በዋናነት በስላሴ የስላሴ ባራ እንደዚህ እየተባለ ገብረ ስላሴ፣ ወለተ ስላሴ፣ አመተ ስላሴ፣ ፍቅርተ ማርያም እየተባለ እንደዚህ ሊሰየም ይችላል። በቅዱሳኑ ስም በተለይ ሲሰየም ብዙ ጊዜ የሚሰየምበት ምክንያት ከቅዱሱ ጋራ ይዛመዳል። ቅዱሱ ጠባቂ ይሆነዋል ማለት ነው በዚህ በሰማያዊው ዓለም። ከዛ በስጋ ሳለ ደግሞ በእያንዳንዱ እርምጃው የሚጓዝበትን መንገድ የሚያቀናልትና እንዲህ ሲሆን እንዲህ ነው የምታደርገው እያለ የሚያስተምረውና በደንብ የሚገራው መንፈሳዊ ህይወቱን የሚያቀናለት የሚያስተምረው ሰው ነው የምትሾምለት። የክርስትና እናትና የክርስትና አባት ማለት እሱ ነው ትርጉሙ። እንዲያውም ቤተክርስቲያናችን ምንድን ነው የምታደርገው? ልክ ህፃኑ ቅድም ምን ብለናል? ያምናሉ አያምኑም የሚል ጥያቄ ውስጥ አትገባም ቤተክርስቲያን ብለን የለ መሰረታዊ መጽሐፍ ቅዱስ ስለሆነ የሐዋርያት ትውፊት ስለሆነ። ስለዚህ እዛ ጥያቄ ውስጥ ባትገባም ግን ደግሞ አንድ ታደርጋለች። ምን ምስክር ታቆማለች። ምን አድርጋ? ያንን ተጠማቂ ህፃንም ከሆነ ህፃኑን፣ ትልቅም ሰው ሆነ ትልቁን፣ አሁን ስለ ህፃን ስለሆነ የምናነሳው ህፃኑን ታመጣች በኋላ የህፃኑን አውራ ጣት ይዞ ምን ይደግማል? ጸሎተ ሃይማኖት ይደግማል። ያ የክርስትና አባት ወይም ያቺ የክርስትና እናት ጸሎተ ሃይማኖት የሚደግሙት ስለ ህፃኑ ተገብተው ምስክርነት እየሰጡ ነው። ወደ ምዕራብ ይዞሩና ክህደከ ሰይጣን ይላሉ። ከዛ ደግሞ ዲያቆኑ ይዞ ክህደከ ሰይጣን ካስባለው በኋላ ፊቱን ደግሞ ወደ ምስራቅ ይመልስና አሰግደክ ለወልድ አሰግደክ ለመንፈስ ቅዱስ ይላል። ሰይጣንን ከካደ በኋላ ለአብ ለወልድ ለመንፈስ ቅዱስ ያሰግደዋል ማለት ነው። ከዛ ያን ደግሞ አደራ ተቀብላ ወይም አደራ ተቀብሎ ሰውየው አውራጣቱን ይዞ ጸሎተ ሃይማኖት ይደግማል። አሁን ተመልከት፣ ጸሎተ ሃይማኖት ራሱ እንዲደግም ማድረጓ የሚነረን በግልጽ ያ ሰው የሥጋ ጉዳይ የምን ጉዳይ ላይ ትኩረት በማድረግ ሳይሆን በዋናነት በሃይማኖቱ ጉዳይ በነፍሱ ጉዳይ ለዚያ ሰው ተጠያቂ እንዲሆን ጭምር ነው።
ይሄንን ስታደርግ ቤተክርስቲያን የእግዚአብሔርን ጠብቆት የእግዚአብሔርን መግቦትን የምንመለከትበት ነው ማለት ነው። መላእክቱን በቀንም በማታም እያፈራረቀ እንዲጠብቁን አደረገ። ደግሞ ከሃይማኖታችን እንዳንናወጽ ደግሞ የሚያስተምሩን መምህራንን ሾመልን። መምህራንን ብቻ ደግሞ ሳይሆን ዕለት ዕለት ህይወታችንን ስንጓዝ ደግሞ የሚጠብቁን ህይወታችንን አይ ይሄ የምትሄድበት ልክ አይደለም፣ እንዲህ አድርገው፣ ይሄ ጥሩ ነው፣ በዚህ በርታበት እያሉ ደግሞ የሚያግዙን የክርስትና እናትና የክርስትና አባት ተብሎ ተሾሙልን ማለት ነው። ይሄ በፍትሐ ነገሥት አንቀጽ 3 ላይ የአንቀጸ ጥምቀት ነው። እዚያም ላይ በግልጽ ይናገረዋል። የክርስትና አባትና የክርስትና እናት የሚሰጡበት ዋነኛ ምክንያት በሃይማኖት ጉዳይ እንዲያስተምሩት ምን እንዲሉት ነው። ግን ይሄ ሲባል ለምሳሌ ያ ሰው ወላጆቹን ቢያጣ የመጀመሪያዎቹ ቀዳሚ አደራ ተቀባዮች እነሱ ናቸው። ሙሉ ኃላፊነት ወስደው የስጋውንም ነገር አሟልተው በሃይማኖቱም ጉዳይ ተጠሪ ሆነው ከወላጅ በላይ እነሱ ናቸው ኃላፊነት የሚወስዱት ማለት ነው። መልካም መምህር፣ እንግዲህ የክርስትና አባትና ክርስትና እናት እንግዲህ ያቺ ክርስትና ያነሷትን ነፍስ የድህነቷን ነገር የሚከታተሉ ከሃይማኖት እንዳትናወጽ የሚያስተምሩ ናቸው። ትልቅ ኃላፊነት ነው ያለባቸው ማለት ነውና ከዚህ ጋር አያይዘን ደግሞ በጣም ብዙ ሰው ይጠይቃል። እኛም ብዙ ጥያቄዎች በዚህ ዙሪያ ደርሰውናልና ክርስትና አባት ወንድ ነው ወንድን የሚያነሳው፣ ሴት ነው የምታነሳው። ተቃራኒ ክርስትና አባት መሆን አይችልም። ለምሳሌ ወንዱ ሴት አንስቶ ለሴቷ አባት መሆን አይችልም። እና ለምንድን ነው ቤተክርስቲያን ይህንን ስርዓት ያስቀመጠችው? ለምንድን ነው የማይፈቀድበት ምክንያት? በጣም ጥሩ። በፍትሐ ነገሥቱ እዛው ትርጓሜው ላይ በግልጽ ተቀምጧል። ሁለት ወይ ሶስት ሀሳቦችን ብቻ እናንሳ በዋናነት። የክርስትና አባትና የክርስትና እናት ሲሾም ወይም እንደዛ እንዲሆኑ ሲሰጣቸው አደራ ሲሰጣቸው የሚሰጥበት ምክንያት ምንድን ነው ብለናል? የመንፈሳዊ ሕይወት ተጋድሏቸው ላይ እንዲያግዟቸው፣ እንዲያስተምሯቸው፣ እንዲያበረቷቸው ነው። ስለዚህ ሴቷ የወንዱ የተጋድሎ መንገድ እንዴት እንደሆነ ላትረዳው ትችላለች። ወንዱ የሴቷ ተጋድሎ መንገድ ጎዳናው እንዴት መሄድ እንዳለበት ላይረዳው ይችላል። ለምሳሌ ከልማድ ከምን ጀምሮ በብዙ መልኩ በህይወቷ እንዴት መኖር እንዳለባት የምታውቀው ሴቷ ናት። የወንዱንም መንገድ ደግሞ እንደዚሁ የሚያውቀው ወንዱ ነው። ስለዚህ ለማስተማር የተመቸ የሚሆነው ወንዱ፣ ሴቷ ደግሞ ሴቷ ነው። ሁለተኛው ምክንያት ደግሞ ሰው በተለያየ ምክንያት ሊራራቅ ምንም ይችላል። ያ እንዳለ ሆኖ ደግሞ ወንድ ከሴት ሴት ከወንድ እሳት ከጭድ እንደማለት ነው። ስለዚህ ፍትወት የሚባል ነገር ስላለ በዛ አይነት መንገድ እንዳይወድቁና ጋብቻ ወደምንለው መንገድ እንዳይሄዱ ወንዱን ወንድ ሴቱን ደግሞ ሴት እንዲያነሳ ያደርጋሉ። ከዛ ግን ዋናው ምክንያት ግን አንዱ ይሄ ነው። ሁለተኛው ግን ቀድመን ያነሳ ነው አብይ ምክንያት አለ። እሱም የሴቱን ተጋድሎ የምታውቀው ሴቷ ናት። የወንዱን ደግሞ ተጋድሎ የምታውቀው የወንዱን ተጋድሎ የሚያውቀው ወንዱ ስለሆነ በዚህ ምክንያት ወንዱን ወንድ ሴቷን ደግሞ ሴት እንድታነሳ አድርጋለች ቤተክርስቲያናችን ማለት ነው። መልካም። ቤተክርስቲያን ይህንን ያደረገችው አርቆ ከማጠርም አኳያ ነው ማለት ነው። እጅግ ግሩም የሆነ ሀሳብ ነው። በመከታተል ላይ የምትገኙት በዘንስር ሚዲያ በየሳምንቱ የተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ዛሬ ከመምህር ቀሲስ መላኩ ጋራ ነው የምገኘው። የክርስትና አባትና የክርስትና እናት ለምንድነው የሚያስፈልገው የሚለውን ሀሳብ እየተወያየን ነው ያለ ነው። ስለዚህ እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ አሁንም ጥሬን ማስተላለፍ እወዳለሁ። ቀሲስ እንመለስና አንዳንድ ሰው ደግሞ ልጁን ለታቦት የሚሰጥበት አግባብ አለና ቤተክርስቲያን እንዴት ነው የምታየው? አሁን ቅድም የንስሐ አባት የንስሐ እናት ኃላፊነት ብለን ያወራነው ሀሳብ አለ። ለታቦት የመስጠቱስ ነገር እንዴት ይታያል? በጣም ጥሩ። አሁን በቤተክርስቲያናችን በዋናነት መሰረታዊ ያለው ትምህርት ለታቦት መስጠት ወይ ለሆነ ነገር መስጠት አይደለም። በዋናነት አንድ ክርስቲያን አንድ ሕፃን ልጅ ሲጠመቅ የሚያስተምረው ሰው ያስፈልገዋል። ግዱን አደራ የሚሰጥ ሰው ማለት ነው። እና እስካሁን ድረስ ባለኝ መረጃ በእንደዚህ አይነት መንገድ የሚያደርጉት ብዙዎቹ የትምህርት ማነስ እንጂ የሌላ ምክንያት አይደለም። ምክንያቱም የክርስትና አባትና የክርስትና እናት ሲባል አደራ ተቀብሎ የሚያስተምር ቅድም እንዳልኩ ሜንተር የሚያደርግ ነው። በቃ እያንዳንዱን የዚያን ሰው መንፈሳዊ ሕይወት ጎዳና እያቀናለት የሚሄድ ሰው ነው። ቅድም ብያለሁኝ የምንኩስናው ጎዳና ላይ እንኳን ሰው ከመነኮሰ በኋላ ዝም ብለህ በል ኑሮህን ኑር አይባልም። የትም አያውቀውማ። አንድ ቦታ ብትሄድ አንተ አሁን የሆነ ከተማ ሌላ አሁን ፓሪስ መቼም ሰው ስለሚሄድ ፓሪስ ብትሄድ ፓሪስን የሚያውቃት ሰው ይዞ ካልሄደ ትጠፋለህ። ኤርፖርቱ ቤት ይሁን በእርግጥ አሁን ስልክ አለ ልትለኝ ትችላለህ። ስልኩም ቢሆን መሪ ነው። ስለዚህ
የማታውቀው አገር ላይ ስትሄድ የሚመራ ሰው እንደሚያስፈልገው ሁሉ የክርስትና ህይወት እንዴት እንደሆነ ገና ወይ አልተማርከውም ወይ ምን አላልኩም፣ ግን አዲስ ነህ፣ አዲስ ፍጥረት ስለሆንክ ለዚህ ሕፃን ልጅም አዲስ ስለሆነ ያን ፋዝ የሚያሳየው የሚመራው ሰው ግዱን ያስፈልገዋል ማለት ነው። ለታቦት ቢሰጥ ታቦቱ አይመራውም ወይ ከተባለ ይመራዋል፣ ግን እንደ ሰው እምነት ይወሰናል። ምክንያቱም አሁን ጭው ወዳለ በረሃ ገብተው እንደ አባ ጳውሊ ግሁስ ባህታዊ ያሉ በበረሃ እየኖሩ የዳዊትን መዝሙር የሚያስመላቸው መልአክ እግዚአብሔር ነው። በልጅነታቸው ጥቂት የተማሩትን ቢሮ እንደዚያ ነው። ቅዱስ ጴጥር ሞቲስ የሚባል ቅዱስ አባትንም ብናነሳ ዜና አበው ላይ ያለ ቅዱስ አባት ነው። እንደውም ፍጹም ሽፍታ ነበረ። ፍጹም ሽፍታ የነበረ ሰው ወደ ክርስትናው እንዲመጣ ያደረገው ያው ሌብነቱ ነው። ሊሰርቅ ሄዶ አንዲት እመምኔት ጋራ እመምኔቷ ጣሪያ ላይ ተጣበቀ። ሊወርድም ሊወጣም አልቻለም። ሲነጋ አገኘችው። ምንድን ነው የምትፈልገው አለችው። እንደዚህ ስትለው የዚያን ሰዓት አይ ልሰርቅ ነበር የመጣሁት እንዲሁ እንኳን አላት። ከዛ ወደ ካህናቱ ሰጅኝ አላት። ካህናቱ ጋር ሄደ፣ ተናዘዘ ቅዱስ አባታችን። ከዚያ በኋላ ወደ በረሃ ነው ሄደው። አንድ የመዝሙረ ዳዊት የተማራት ከምዕራፍ 1 ቁጥር 1 እስከ ቁጥር 3 ብቻ ነው። ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆም ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስጠት አልቃን። በቃ ከዚህ ውጪ አልተማረም። 3ቱን ቁጥር ብቻ ተምሮ ሄዶ ግን ሲመለስ ሙሉ መጽሐፍ ቅዱስን ሙሉ የቤተክርስቲያንን የነገር ሃይማኖትና የምስጢራት ትምህርት በሙሉ አውቆ ነው የመጣው። እንዴት? እግዚአብሔር ገልጦለት። ስለዚህ በዛ አይነት መንገድ እግዚአብሔር ሊመራ ይችላል። ግን በዋናነት ቤተክርስቲያን ስርዓት አድርጋ መቼም የስርዓት መመሪያ አድርጋ የያዘችው ፍትሐ ነገሥቱ ነው። ከዚያ ውጪ ዲድስቅልያና የቅዱሳን ሐዋርያት ሲኖዶስ ነው። የቅዱሳን ሐዋርያት ሲኖዶስና ዲድስቅልያ። በእነዚህ የስርዓት መጻሕፍት ውስጥ የተነገረን እንድንጓዝበት የተሰጠን መንገድ የክርስትና አባትና የክርስትና እናት ሰይመን እነሱ መንገዱን እንዲያሳዩ። ስለዚህ መከተል የሚገባው የተሻለውንና ወደ እግዚአብሔር ይበልጥ የሚያሳድገንን ቀጥተኛውን ዋናውን ከአባቶቻችን ከቅዱሳን ሐዋርያት ከቅዱሳን ሐዋርያውያን አበው ከቅዱሳን ሊቃውንት የተቀበልነውን ትውፊትና የሥርዓት ትምህርት ይዘን በዚያ መሰረት የክርስትና አባትና የክርስትና እናት እየሰየምን መሄድ ይገባናል ማለት ነው። ያን የምናደርግ ከሆነ ልጆቻችን ሲያድጉም ሲጠፉም እኛ ብቻ ሳይሆን የሚጠየቅላቸው የሚያስተምራቸው ሰው አላቸው ማለት ነው። በዚሁ አጋጣሚ ግን አብሮ መናገር የሚኖርብኝ ነገር ክርስትና እናትና ክርስትና አባት የምንሆኑ ሰዎች በጣም ማስተዋል ይኖርብናል። የምንቀበለው አደራ ቀልድ አይደለም። የዝምድና ጉዳይ ብቻ አይደለም። እውነት ነው፣ ዝምድና ነው። ከስጋ ዝምድና የሚበልጥ ዝምድና ነው። ግን ዝምድና ብቻ አይደለም ጉዳዩ። ዋናው ጉዳይ ያንን ልጅ አስተምረህ ኃጢአት እንዳይሰራ ጠብቀህ ኃጢአት ቢሰራ ንስሐ አባት እንዲይዝ ንስሐ እንዲገባ አድርገህ አጽድቅልኝ ነው። የጽድቅ መንገድ አሳይልኝ ነው እግዚአብሔር አደራ የሚሰጠው ማለት ነው። የጥበቃ ስራ የመላክ ስራ መስራት ማለት ነው። ለዚህ ያ ስለሆነ ይሄ አደራ እንደ ቀልድ የሚታይ አይደለም። የእግዚአብሔር መንግስት ውስጥ የመግባትና ከእግዚአብሔር መንግስት የመከልከል ሁለት ጽንፎች ውስጥ የሚወስደን ትልቅ አደራ መሆኑን ማስተዋል ይገባል ማለት ነው። መልካም እንግዲህ በጣም ብዙ ሰው ለታቦታት ልጁን ለመስጠት የሚነሳሳው ቅድም እንዳልነው ከእውቀት ማነስም እንደሆነ ጭምር ደግሞ ለታቦታቱ ካለውም ፍቅር የተነሳ ነው። ቅድም መግቢያችን ላይ ስንወያይ የክርስትና ስምን ደግሞ በቅዱሳኑ ጋራ ስማቸውን ማያያዝ ህፃናቱ በዚያ በረከት ታቅፈው እንዲያድጉ ይረዳቸዋልና ይህን መርሃ ግብር መከታተል ላይ ያሉ ሰዎች እንደው ለታቦት ልጅን ከመስጠት ይልቅ ስማቸውን በሚወዷቸው ታቦታት እንዲሰየም አድርጎ ለክርስትና ተጠሪ ግን ሰው ቢቀመጥለት የተሻለ ነው የሚለውን መልእክት በዚሁ ለማስተላለፍ ነው። እንግዲህ ወደ መጨረሻዎቹ ሀሳቦች ደርሰናል። ቀሲስ ክርስትና ለማንሳት አንዳንድ ሰው ይፈልግና ግን ምንድነው ለማንሳት ያለብኝ ነገር የሚያስፈልገው ነገር ምንድነው? ቤተክርስቲያን ክራይቴሪያ አላት ወይ? ለማንሳት የሚያስፈልገው ወይ ደግሞ ቅድመ ሁኔታዎቹ ምንድናቸው የሚሉት ለብዙዎች ጥያቄ ሆኑባቸዋል። እና እስኪ አንድ ሰው ክርስትና ከማንሳቱ በፊት እሱም ራሱ ምን ሊያውቅ ይገባዋል፣ ምንስ ሊሆን ይገባዋል የሚለውን እንመልከት። እግዚአብሔር ይስጥልን። እንግዲህ ቅድም የተወሰነ ለማንሳት ሞክረናል። የክርስትና አባትና የክርስትና እናት የመሆን ጉዳይ የዝምድና ጉዳይ አይደለም። በቃ ይሄን በደንብ ማስመር ያለብን ጉዳይ ነው። ያ ካልሆነ የምን ጉዳይ ነው ከተባለ በሃይማኖት ጸንቶ የእግዚአብሔር መንግስት የመግባትና ያለመግባት ጉዳይ ነው። ያ ከሆነ የክርስትና አባትና የክርስትና እናት ለመሆን የሚመጣው ሰው
ቢያንስ መሰረታዊውን የቤተክርስቲያን የሃይማኖት ትምህርት የሚያውቅ መሆን አለበት። የሚያምነው ክርስትና ምን እንደሆነ ኦርቶዶክስ፣ ካቶሊክ ወይም ኦርቶዶክስ ሌላም ጉዳይ የሆነውን ኦርቶዶክስ መባሉ ራሱ ምንድነው ትርጉሙ? ተዋህዶ ማለት ነው ትርጉሙ? የሃይማኖት መሰረት የሚባሉ ትምህርቶች ምንድናቸው? አምስቱን ሃይማኖት ምስጢራት ካላወቀ ምስጢራት ቤተክርስቲያንን ካላወቀ ምን ሊያስተምረው ነው ያን ልጅ የሚያዘው? ምክንያቱም ያ ልጅ ከተወለደ ካደገ በኋላ ቃላት ፊደል መለየት ከጀመረ በኋላ ማን ፈጠረ? ስላሴ ስንት ነው? አንድም ሶስትም፣ ሶስትነት በምንድን ነው እያለ ማስለየት አለበት፣ ማስተማር አለበት። ያን ለማድረግ የሚረዳውን ትምህርት መማር አለበት። አንደኛ። ሁለተኛ ይሄን ትምህርት ከመማር ባሻገር ደግሞ ሌላው መሰረታዊ ነገር የህይወት ጉዳይ አይደለም የሚያሳየው ስጋው ደሙን ስለመቀበል፣ ንስሐ ስለመግባት፣ ንጽህናን ስለመጠበቅ፣ ለክርስቶስ ራስን ስለመስጠት፣ እውነተኛ ንጹህ ክርስቲያናዊ ህይወትን ስለመኖር ስለሆነ የሚያስተምረው ያንን ህይወት በጥቂቱ ለራሱ እየሞከረ መኖር መቻል አለበት። ምክንያቱም በቤተክርስቲያንም ትምህርት በተለይ በሳይንሱም ስናይ ህፃናት በቃል ከምታስተምራቸው ትምህርት ይልቅ ስታደርግ የሚያዩትን ያደርጋሉ። አይዞ ቀስ እያልክ ትንሽ እያረክ ጉረስ እያልከው አንተ ጠቅለል እያረክ አንድ ስምት ጎርስ ከሆነ ያን ይዞ ነው የሚያድገው እሱ። ለዛ የምታደርገውን ስለሚያደርግ በተቻለ አቅም በስራህም በቃልህም እሱን የምታስተምር ሰው ለመሆን መቻል አለብህ ማለት ነው። አንተ እንዲሆንልህ የምትፈልገውን ክርስቲያናዊ ሰው ቀድሞ አንተ ለመሆን መጣር አለብህ። ያን እየጣርክ አደራውን ብትቀበል በዚያ ውስጥ እየተጋደልክ ብትወድቅ ብነሳም ችግር የለውም፣ እግዚአብሔር ይረዳል። ያንን አደራ ግን ለራስህ ሳትወጣ ሌላ ኃላፊነት ደግሞ ራስህ ላይ መጫን ከባድ ነው። ከዚሁ ጋር ተያይዞ ክርስትና ሲነሳ አንድ ቤት ውስጥ ለምሳሌ ሁለት ወንዶች ቢወለዱ ወይ ሴት ቢደግሙ ወይ እንደዚህ ቢሉ አንድ ክርስትና ያነሳ ሰው ደግሞ ያነሳል ይባላልና የመጀመሪያውን ኃላፊነት ሳይወጣ መቼም ሁለተኛ መጫን አስቸጋሪ ነው። ስለዚህ መሆን የሚችለው ለሌላ ሰው ነው የሚሰጡት። ያ ሰው አንድ ጊዜ ተዛምዷል፣ ለሌላ ሰው ደግሞ አደራ ይሰጣሉ ማለት እንዲያስተምርለት፣ እንዲጠብቅለት እንደዛ አድርገው አደራ ይሰጣሉ። ስለዚህ ክርስትና አባትና ክርስትና እናት ለመሆን እንደ መሰረታዊ ቅድመ ሁኔታ ከታዩ የሚታዩት እነዚህ ናቸው። እምነትን ሃይማኖትን ማወቅ፣ ከዚያ ያን የሚያውቁትን ሃይማኖት ደግሞ አምነው ተቀብሎ ለመኖር መሞከር፣ በዚያ ውስጥ የምንቀበለውን አደራ ለመፈጸም እንችላለን ማለት ነው። መልካም። እንግዲህ የክርስትና አባትና የክርስትና እናት ነገር ከአበልጅነትም ባሻገር ከድህነት ጋር የሚገናኝ ነው፣ የሚቆራኝ ነው። ያንን ልጅ የድህነት መንገዱን በሚፈጽምበት ጊዜ አጋዥ ነው። ንስሐ አባት ጋር እስከማድረስ ይመስለኛል። ንስሐ አባት እስከሚይዝበት ጊዜ ድረስ ኃላፊነት አለብን ማለት ነው። ይህንን ሁላችንም ልንረዳ ይገባል። መርሃ ግብራችንን በዚሁ ጠቅልለናል። ግን ቀሲስ እንደው ከመጡ አይቀር ይህንንም ርዕስ ማንሳታችን ካልቀረ በጣም ብዙ ሰዎች ጋር ጥያቄ የሆነ አንድ ሀሳብ አለ። እሱን መውጫ እናድርገውና ክርስትና ቤተክርስቲያን ጥምቀቱ ምኑ ከተፈጸመ በኋላ ህፃኑ ከወላጆቹ ጋር ወደ ቤት ይመጣል። ቤት ሲመጣ ደረቅ እንጀራ ላይ ህፃኑን የሚያስቀምጡበት ነገር አለና ሃይማኖት ነው ባህል ነው እንዴት ነው? እስኪ አንዳንድ ሰው እንደ ሃይማኖት ያየዋል፣ አንዳንድ ሰው አይ ይሄ ችግር የለም ብሎ የሚያስባልና እንዴት ነው የሚታየው? እስኪ ይሄንንም እንመልከት የመጨረሻ እንዲሆነ። እኔ እንግዲህ በግሌ በዚህ ጉዳይ የተጻፈ ነገር አላየሁም። በምረዳበት መንገድ ግን እንዴት ነው መቼም አሁን ቤተሰብ ልጁን ልጅ እንጀራ ይውጣልህ ድግ በልልህ እያለ ይመርቅ የለ በዛ አይነት መንገድ እንጀራ ይውጣልህ ለምለም እንጀራ ይውጣልህ ህይወትን ያለምልሞ ብሎ እንደመመረቅ ያለ ተውፊታዊ ነገር ነው ሆኖ የምረዳው እንጂ የተጻፈ ነገር አላገኘሁም እስካሁን። ሲባልም የሰማሁት እሱን ነው። ከዚያ ውጭ ግን ተጽፎ ያገኘሁት ነገር የለም። ክፋት የለውም ማለት ነው። ግን ያው ባህሉን ከሃይማኖት ልንለዩ ያስፈልጋል። ትልቁ ያነሳንበት ዓላማ ይሄ ነውና አንዳንድ ጊዜ ባህልና ሃይማኖት ተቀላቅሎ የሚታይበት ጊዜ አለ። ባህል ሃይማኖት ለመሆን የሚጥርበት ጊዜ አለ። ሃይማኖት ባህል የሚሆንባቸው አግባቦች ሊኖሩ እንደሚችሉ የታወቀ ነው። ባህልን ግን ሃይማኖት አድርጎ መያዙ ጎጂ የሚሆንባቸው ጊዜያት አሉ። ጠቃሚ ያልሆኑ ባህላትም ስላሉን ማለት ነው። ግን ሴታቸው ብዙ ጉዳት የሌላቸው የተለየ ነገር የማያደርጉ ከሆነ ግን እንደዚህ አሁን ለምሳሌ ልጅን እንጀራ ላይ እንደማድረግ ሌሎችም የተለመዱ አይነት ነገሮች አሉ እንደ ባህል የያዝናቸው ነገሮች። ስለዚህ ቤተክርስቲያናዊ ትርጓሜ የቤተክርስቲያናዊ አስተምሮ ግን የምናስቀምጥለት አይደለም ማለት ነው። እንግዲህ ቀሲስ ካሉት ጊዜ ላይ ቀንሰው እስካሁኑ ሰዓት ድረስ በዚህ ርዕሰ ጉዳይ እንድንወያይ ፈቃደኛ ሆነው እዚህ ድረስ ስለመጡ በልዑል እግዚአብሔር ስም በድጋሚ ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ።
ውድ የመርሃ ግብራችን ተከታታዮች መርሃ ግብራችንን በዚሁ አጠቃለናል። ይህንን መርሃ ግብር መከታተል ያላችሁት በዘንስር ሚዲያ ነው። ዘንስር ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አገልግሎቱ እንድትደግፉ በእግዚአብሔር ስም ጥሬን ማስተላለፍ እወዳለሁ። በቀጣይ በዚህ መርሃ ግብር ላይ ቤተክርስቲያን በዚህ ጉዳይ በተሰኘው መርሃ ግብራችን ላይ ምን ርዕሰ ጉዳይ ይቅረብልን የምትፈልጉት ወይም ደግሞ ጥያቄ የሆነባችሁ የትኛውም ርዕሰ ጉዳይ ካለ በኮሜንት መስጫው ላይ ሐሳባችሁን ብታስቀምጡ ያንን ሐሳብ ተመልክተን እኛ ደግሞ ወደዚህ መምህራንን ጋብዘን መርሃ ግብር የምንሰራላችሁ ይሆናል ማለት ነው። ቤተክርስቲያን በዚህ ጉዳይ በተሰኘው አምዳችን ላይ የክርስትና አባትና የክርስትና እናትን ነገር በተመለከተ መምህራችን መምህር ቀሲስ መላኩ ይፍሩን እንግዳ አድርገን ጥሩ ውይይት አድርገናል። ብዙ እንደተማራችሁበት ባለሙሉ ተስፋዎች ነን። በሚቀጥለው በሌላ ርዕስ በሌላ መምህር እንግዳ ደግሞ እንገኛለን ማለት ነው። ለዛሬ በዚህ ይበቃናል። መምህር ስለመጡ በድጋሚ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።